አዲስ ወላጆች ከሆናችሁ እነዚህን ነገሮች በጨቅላ ህፃን ላይ በፍጹም አታድርጉ። አንደኛ፣ ህፃኑን ለረዥም ጊዜ ቀጥ አድርጎ መያዝ። ጨቅላ ህፃናት አከርካሪ አጥንት ያልጠነከረና ለስላሳ ነው። ለዚህ ለረዥም ጊዜ ቀጥ አድርጋችሁ አትያዟቸው። ከዛ ይልቅ በክንድ ማቀፍ ወይም ክራድል ሆልድ የምንለው፣ በሆዳቸው ማቀፍ ወይም ተሚ ሆልድ የምንለው ወይም በደህ ላይ በመተኛት ኤርፕሌን ሆልድን ይጠቀሙ። ሁለተኛ፣ ወተት ሲያጠቡ ልጆቹን አይነቅንቋቸው። የህፃናት አይምሮ በጣም ስስ ነው። ወተት ሲያጠቡ ወይም ሲያባብሉ ህፃኑን መነቅነቅ በአይምሯቸው ላይ ከፍተኛ ጉዳት ሊያደርስ ይችላል። ሶስተኛ፣ ወተት ሲያቀረሸው ወዲያው ቀጥ አድርጋችሁ ጀርባውን አትምቱት። ይልቁንም ወደ ጎን አስተኝታችሁ ጀርባውን መታመታ ያድርጉት። ይህ አፍ ውስጥ የቀረ ወተት እንዲወጣም ያደርግለታል። አራተኛ፣ የህፃኑን ፊት ወይም አፍ መሳብ። ይህ በፍጹም መሆን የለባቸውም። አዋቂዎች ብዙ ባክቴሪያ በአፋቸው ይይዛሉ። ይህ ደግሞ ህፃኑን በቀላሉ ለኢንፌክሽን ሊያጋለጠው ይችላል። ስለዚህ ፊታቸውን ወይም አፋቸውን በፍጹም አይሳሟቸው። አምስተኛ፣ ከ6 ወር በፊት ምንም አይነት ትራስ አይጠቀሙለት። ከተጠቀማችሁም መሀሉ ጠፍጣፋ የሆነ ልዩ የህፃናት ትራስን ይጠቀሙ። ስድስተኛ፣ የህፃኑ እግር ቀጥ ያሉ በማለት አጥብቆ ማሰር ወይም መጠቅለል። ይህ በፍጹም መሆን የለበትም። ህፃኑን እግር ጥብቅ አድርጎ ማሰር የእግርን ቅርጽ አይቀይርም፣ ይልቁንም የደም ዝውውር እንዳይደርስ ያደርገዋል። ይህ ደግሞ ሌላ ጉዳት ነው። ሰባተኛ፣ ልብስን እንደ እርሶ ስሜት ማድረግ። ህፃናት የሰውነት ሙቀታቸው ፈጣን ስለሆነ ቶሎ ይሞቃቸዋል። ስለዚህ ከባባድ ልብስ ድርብርብ አድርገው አያድርጉላቸው። የሙቀታቸውን መጠን ለማወቅ ማጅራታቸውን አካባቢ ይንኳቸው። እዛ አካባቢ ላብ ካለ ሞቋቸዋል ማለት ነው። ስምንተኛ፣ የጨቅላ ህፃናትን ፀጉር መላጨት። ፀጉራቸውን መላጨት ለፀሐይ ቃጠሎ፣ ለትንንሽ ንክሻዎች እንዲሁም የፀጉራቸው ስር ፍሬ እንዲጎዳ ሊያደርግ ይችላል። ዘጠነኛ፣ ባለቀሱ ቁጥር ማጥባት። ማልቀስ ሁል ጊዜ መራብን አያሳይም። አብዝቶ ማጥባትም የጨጓራን ስርዓት ሊያዛባው ይችላል። ይልቁንም ሰዓት መድበው በየ2 ሰዓቱ፣ አለበለዚያም ደግሞ ፍላጎታቸውን አይተው ማጥባትን ይልመዱ። ይህንን መረጃ ለአዲስ ወላጆች አጋሯቸው።